ክብራችሁን አፍነው ሊገላችሁ ሲሉ ምንጭቅ አድርጋችሁ መውጣት መቻል አለባችሁ። አንሰማም ማለት አለባችሁ። ይሄ ስህተት ነው። ስህተት ከሆነ ስህተት ነው። መነጋገር መለማመድ የለብንም። የሆነ ሰው ዝም ብሎ ጌታና አምላክ ሆኖ መቀመጥ የለበትም። አሁን እኮ ከፈጣሪ በላይ እዚህ ማህበራዊ ሚዲያ ያላቱ ሰዎች ነው የምንፈራው። መከባበር ጥሩ ነው፣ መዋደድ ጥሩ ነው፣ መተሳሰብ ጥሩ ነው። አንደኛ ነገር ደግሞ ሰዎች ስለሆነ በሁሉ ነገር ኳሊቲ ሊኖረን አይችልም። በሆነ በጎ ጎናችን ብቻ ነው ሰው ማገዝ የምንችለው። ሌላውም ደግሞ በሆነ በጎ ጎኑ ነው ማገዝ የሚችለው። ተባብረን በጋራ የምንሰራው ስራ ነው እንጂ ከሆነ መሆን ያለበት አፍነህ እንዲህ ልገሉኝ ነው እንዲያፍናችሁ ለምን ተነፈስክ እኮ አይባልም። እና አጠቃላይ ዲሲፕሊን ሊኖረን ያስፈልጋል። ሰው ተኮር ነው የምናወራው ወሬ። ክርስቲያን መሳደብ፣ እስላምን መሳደብ፣ ፕሮቴስታንትን መሳደብ ወደ እውነት አያመጣንም። ከመጽሐፍ ተነስተ ግን በማንኛውም ጉዳይ ላይ ግን መወያየትና መነጋገር እንችላለን። እንዲህ አይነት ባህል ማዳበር አለብን። ምንም ችግር የለበትም። የሚያደርጉትን ልንገራችሁ። እቃቃው ፈረሰ ዳቦ ተቆረሰ ብለው ግንኙነታችሁን ወዳጁነትን በአፍጢ ነው የሚደፉት። ይሄን 100% እርግጠኛ ሆኜ ባልናገርም 98% ግን እርግጠኛ ነኝ። ጥቂት ሰዎች ስለማይጠፉ እቃቃው ፈረሰ ዳቦ ተቆረሰ ብለው እንደዛ ክበው የነበሩትን እንደገና በአፍጢም ነው የሚደፉት። እውነት ነው ብሎ ተረጋግቶ ለመመከር በዛ ነገር ላይ አስተካክሎ ለመቀጠል የሚሞክር ሰው ካለ ይሄ በጣም እንደው አላህ ያረዳውና ያገዘው ሰው ነው ማለት ነው። የሚሉትን በጓዳ ምን ትናንት መቶ ምናምን ላይ ለፈልፋር አርፎ አይቀመጥም ምናምን ነው የሚሉት። በቁም ነገር ሰምቶ ጆሮውን የተጠቀመ ሰው ግን ይህንን ነገር አስተካክሎ ለመቀጠል እድል ይፈጥርለታል። እኔ አንድ ፕሮቴስታንት አገኘሁኝ ትናንትናና እኔን የሚያቀኝ አይተድላል። በቃ ብልጥ አትሆንም። የሆነ ነገር ገብተህ ልታፍስ ስትል ነው የምትባርግ። ማፈን አይቻልም፣ መቆም አለበት። እንዲህ ሚዲያ ላይ ቲክቶክ ሪፖርት ሲደረግ ይዘጋብናል። እናንተ ደግሞ አተንፍሱ ብላችሁ ልዘጉን ነው እንዲህ እና አካውንት በማዘጋት ሰው በመሳደብ የሰውን ፐርሰናል ህይወት በመንካት ድክመቱን በማናገር እንደዚህ አይነት ነገር ለጋራ ጥቅም ስለማይጠቅመን በጋራ ራሳችንን አንበጥብጥ፣ በጋራ ሰላም ብናመጣ ነው የሚሻለው። እና እኔ ምንም ከማንም ጋር ምንም የተፈጠረብኝ ችግር የለም፣ እንዲፈጠርብኝም አልፈልግም። ከማንም ጋር ጠብ የለኝም። ጠብም የምዘራ ሰው አይደለሁም። ሰዎች ግን ድክመታቸውን አይተው እንዲሻሻሉ ግን እፈልጋለሁኝ። የሚያስከፍለኝ ዋጋ አለ፣ በደስታ አቀበላለሁ። ጥንብር ቁሴን ያውጡኝ፣ በደስታ አቀበላለሁ። እሱ ነው የሚሻለኝ። አስመስዬ መስዬ ቀጣፊ መስዬ የሆነ ነገር እኔ ጥቅም ሰርቼ አልበላም እንዴ? ምግብ ካጣው ቅጠል እበላለሁ፣ ትራፊ ለምኜ እበላለሁ። የምነዳውን መኪና የባንክ ነው። አይም በቃ በጣም ስራ ተሸክሜ እበላለሁ። ወዛደር ሊስትሮ ጠርጋለሁ፣ ችግር የለብኝም። ጤም ያለ ስነ ልቦና ነው ያለኝ እኔ።